የጌታ ቤተሰቦች ሆይ እንደምን አላችሁ? ክብር ለመንፈስ ቅዱስ ይሁን። ኢየሱስ ጌታ ነው። በዚህ ማለዳ እግዚአብሔርን ከፍ እያደረግን ነው። እግዚአብሔር ስለሰጠን ሰላም፣ ስለሰጠን ጤና፣ እግዚአብሔር ቤታችንን ስለጠበቀ፣ እግዚአብሔር ሕይወታችንን ስለጠበቀ አመስግኑት። እግዚአብሔርን ከኔ ጋር ከፍ አድርጉት። በዚህ ማለዳ በውስጤ በጣም የሞላ ቃል አለ። የእግዚአብሔርን ቃል አነባለሁኝ። ምንም እንኳን በለስ ባታፈራ በወይን ሐረግ ፍሬ ባይገኝ የወይራ ስራ ቢጎድል እርሾችም መብልን ባይሰጡ ከብቶችም በጎችም በበረት ውስጥ ቢጠፉ ላሞቹም በጋጥ ውስጥ ባይገኙ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው። እግሮቼን እንደ ዋላ እግሮች ያደርጋል፣ በከፍታው ያስኬደኝ። ሃሌሉያ። ዕንባቆም በዚህ ስፍራ ላይ እግዚአብሔርን ሳመሰግነው እናያለን። ምንም እንኳን በለስ ባታፈራ እያለ እርሾቼም መብልን ባይሰጡ ከብቶችም በጋጥ ውስጥ ባይገኙ እኔ ግን በእግዚአብሔር ደስ ይለኛል እያለ እግዚአብሔር አምላኩን ያመሰግናል። እግዚአብሔር ስለረዳኝ እያለ ያመሰግናል። የጀመርኩት ነገር ባይሳካ እንኳን እያለ ያመሰግናል። አመስግኑ። ከአንደበታችን የስንፍና ቃል ሊወጣ አይገባም። ነገሮቻችን እንኳን ባይሆን ባይሳካም እግዚአብሔርን ማመስገን አለብን። ሃሌሉያ። ክብረ መንፈስ ቅዱስን ከኔ ጋር አንድ መዝሙር እናመልካለን። እግዚአብሔር ነው ተስፋ ያደረኩት፣ ታማኝነቱን አይቼ ልቤን የሰጠሁት ያላዋቂዎች ልቦና በሰዎች ተስፋ ያደርጋል፣ እግዚአብሔር ብቻ ገነትን ያዘጋጃል። እግዚአብሔር ነው ተስፋ ያደረኩት፣ ታማኝነቱን አይቼ ልቤን የሰጠሁት ያላዋቂዎች ልቦና በሰዎች ተስፋ ያደርጋል፣ እግዚአብሔር ብቻ ደህንነትን ያዘጋጃል። እጅግ ተጨንቄ ስማጸን አይተህ እኔ ካንቺ ጋር ነኝ አትፍሪ ያልከኝ በመጽናናት ሞልተህ ደስታን ታስታጥቀኛለህ። የልቤ አምላክ ሆይ ለዘላለም እድል ፈንታዬ ነህ። እጅግ ተጨንቄ ስማጸን አይተህ እኔ ካንቺ ጋር ነኝ አትፍሪ ያልከኝ በመጽናናት ሞልተህ ደስታን ታስታጥቀኛለህ። የልጅነቴ አምላክ ሆይ ለዘላለም እድል ፈንታዬ ነህ። እድል ፈንታችን እግዚአብሔር ነው፣ አይጥለንም። እግዚአብሔር የተናገረውን ኪዳን በሕይወታችን ላይ ይፈጽማል። እንደተናገረው ያደርጋል። ኪዳኑን አያጥፍም። ከአፉ ያወጣውን ቃል ኪዳኑን እግዚአብሔር አያጥፍም። ሰው አይደለም። የተናገረሽ እግዚአብሔር ነው። ኪዳኑን የገባልሽን ኪዳን እግዚአብሔር አለ። ለአብርሃም ኪዳን ገብቶ ነበር። እግዚአብሔር ለአብርሃም የገባውን ቃል ኪዳን ፈጽሞታል። አልዋሸም። አብርሃም ጊዜው ቢሄድም እንኳ በቃ ዘመን ቢያልፍም እንኳ እድሜው ቢሄድም እንኳ እግዚአብሔር የገባለትን ኪዳን ፈጽሞ ነበር ለአብርሃም። እግዚአብሔር ለአብርሃም ልጅ ይሰጣለሁ ብሎ ነበረ። ለሳራ አርጅታለች። ነገራቸው አብቅቷል። እግዚአብሔር በመጨረሻው ሰዓት መጣ። ነገር በተዘጋጋበት ጊዜ እግዚአብሔር ይመጣል። ክብር ለኢየሱስ ይሁን። እግዚአብሔር አምላክ የገባውን ኪዳን ይፈጽማል። እግዚአብሔር አምላክ ለቃሉ ታማኝ ነው። ዘመናችሁ ይባረክ፣ ተባረኩ። ይህ መልእክት ወደ እናንተ ይሄድ ጸልያለሁ። በዚህ መልእክት የሚነሳ አንድ ነፍስ አለ። በእውነት ክብር ለጌታ ይሁን። እወዳችኋለሁ። ተባረኩ።